Full time, Arsenal 2, West Ham 0. I was kind of expecting it, to be honest. The first goal wasn't pretty. I mean, good save from Mariota and then Rice on the rebound, but it wasn't nice to concede to him. And then the second goal, Juve, it's just awful defending. You can't really complain at both goals, but it's just silly defending for the second one. I know it looked like it. አረ ወገን አጨብጭብ እንዲ አርሰናል ዛሬ ምን አይነት ፐርፎርማንስ ነው ያሳየን? እንግዲህ በሰባተኛ ሳምንት የእንግሊዝ ፕሪሚየር ሊግ መርሃ ግብር መድፈኞቹ አርሰናሎች ዌስት ሃምን ኤሚሬትስ ላይ አስተናግደው 2-0 በሆነ ውጤት ማሸነፍ ችሏል። ከዚህም በላይ ጎል ማስቆጠር ነበረባቸው በድጋሚ በእኔ እምነት ማለት ነው። ምክንያቱም ጨዋታውን ዶሚኔት ማድረግ ችሎ ነበረ፣ የተለያዩ የጎል አጋጣሚዎችን መፍጠር ችለው ነበረ። በዚህ ጨዋታ ላይ በመድፈኞቹ በኩል 38ኛው ደቂቃ ላይ ዴክላን ራይስ እንዲሁም ደግሞ 67ኛው ደቂቃ ላይ ቡካዮ ሳካ ከፔናልቲ ባገኘው ጎል ሁለቱን የማሸነፊያ ጎሎች ማስቆጠር የቻሉ ተጫዋቾች ናቸው። ስለ ጨዋታው ከመምጣቴ በፊት ግን ናና ቤት ላይ እየሄዳችሁ መጫወታችሁ እንዳትረሱ። ናና ቤት ስትመዘገቡ የ350 ብር ቦነስ ይሰጣቸዋል። እንግዲህ ወደ ጨዋታው ስመለስ በዚህ ጨዋታ ላይ አርሰናሎች ቶታሊ ጌሙን ዶሚኔት አድርገውት ነበረ። ያው አርሰናል ቀድሞ ጎል ካስቆጠረ በፍጹም እንደማይቆጠርበት የምትተማመኑበት አይነት ቡድን ነው። ምክንያቱም ዲፌንሲቭሊ ምን ያህል ጠንካራ ቡድን እንደሆነ እናውቃለን። በጨዋታው ላይ ግን የማጥቃት ባህሪ ያላቸውን ተጫዋቾች ቀድሚያ ሰጥቶ ነበር ሚኬል አርቴታ ቡድኑን ያስጀመረው ማለት ነው። ያም ሰርቶለት 2-0 ጨዋታውን ማሸነፍ ችሎ ነበረ። ለአርሰናል በጨዋታው ላይ የሆነ ኢፌክት ይፈጥርበታል ብዬ የማስበው ነገር የማርቲን ኦዴጋርድ ተደጋጋሚ የሆነ ከጉዳት ጋር መቸገር እንዲሁም ደግሞ ዴክላን ራይስም ከጨዋታው ተቀይሮ ወጣው በጉዳት ምክንያት ስለነበረ ከባድ የሚሆን ከሆነ ለቀጣዩ ጨዋታዎች ስጋት ሊሆን ይችላል። በቅርቡ ኢንተርናሽናል ብሬክ አለ። በእርግጥ ማንኛውም መድፈኞቹ አርሰናሎች ከዚህ ድል በኋላ ሙሉ 3 ነጥብ በማስመዝገብ በፕሪሚየር ሊጉ 16 ነጥቦችን በመያዝ አንደኛ ደረጃ ላይ ከሊቨርፑል መረከብ ችሏል። ሊቨርፑል ዛሬ የግድ ቼልሲን ማሸነፍ ይጠበቅበታል ከአርሰናል መሪነቱን ለመረከብ ማለት ነው። ለማንኛውም ስለዚህ ጨዋታ ምን ትላላችሁ? ሀሳባችሁን ኮሜንት ሴክሽን ላይ አካፍሉኝ። የፕላስ ምልክቱን መጫን እንዳትረሱ።